ሰላም የተወደዳችሁ ወገኖች ቅዱሳን፣ እኔ አገልጋይ ሸዋንግዛው ኃይሉ እባላለሁ። ከዚህ በመቀጠል እንግዲህ እግዚአብሔር ቢረዳን በተከታታይ ድነትና መንፈሳዊ መሰራት ወይም ምስረታ በሚል ሐሳብ ከኔ ጋር አብረን እግዚአብሔርን ቃል እንካፈላለን። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ ያለውን እግዚአብሔርን ቃል አነባለሁ። በ1962 ትርጉም እንደዚህ ይላል: በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁንም ፈትኑ። ወይስ ምናልባት የማትበቁ ባትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለእናንተ አታውቁምን? ይላል። አዲሱ መደበኛ ትርጉም እንደዚህ ይላል: በእምነት መሆናችሁን ለማወቅ ራሳችሁን መርምሩ፣ ራሳችሁንም ፈትኑ። ከፈር የወጣችሁ ካልሆነ በተቀር ኢየሱስ ክርስቶስ በውስጣችሁ እንዳለ አታውቁምን? ይላል። ላይፍ አፕሊኬሽን ባይብል ራሳችሁን ፈትኑ የሚለውን ቴስት ዩርሰልፍ ይላል። ቴስት ዩርሰልፍ ምን? በእምነት መሆናችሁን ራሳችሁን ቴስት አድርጉ፣ ራሳችሁን ፈትኑ። ከፈር የወጣችሁ ካልሆነ በተቀር unless of course you fail the test። በሌላ አገላለጥ ራሳችሁን ስትፈትኑ እንዲያው ምናልባት ወድቃችሁ ካልተገኛችሁ በስተቀር ራሳችሁን ቴስት ስታደርጉ፣ ራሳችሁን ስትመረምሩ ምናልባት ወድቃችሁ ካልተገኛችሁ በስተቀር ኢየሱስ ክርስቶስ በውስጣችሁ አለ። ስለዚህ በክርስትና ሕይወት ውስጥ ራስን መመርመር፣ ራስን መፈተን፣ መንፈሳዊ ሕይወታችንን መገምገም በጣም ወሳኝ ነገር ነው ማለት ነው። ራሳችሁን ፈትኑ፣ ቴስት ዩርሰልፍ፣ ራሳችሁን መርምሩ ይላል። ስለዚህ ራስን መመርመር ወሳኝ ነው ማለት ነው። መክብብ 2:14 ላይ የጠቢብ ዓይኖች በራሱ ላይ ናቸው ይላል። የጠቢብ ዓይኖች በራሱ ላይ ናቸው፣ ሰነፍ ግን በጨለማ ይሄዳል። ራሱን የሚመረምር ሰው፣ ራሱን የሚፈትን ሰው፣ ራሱን የሚያይ ሰው ምንድነው? ጠቢብ ነው። ራሳችሁን መርምሩ። ሰነፍ ሰው ግን በጨለማ እንደሚሄድ ሰው ነው። ራሱን ማየት አይችልም፣ ራሱን መመርመር አይችልም፣ መንፈሳዊ ሕይወቱን መገምገም አይችልም። ስለዚህ ዛሬ ድነትን በተመለከተ ነው የተወሰኑ ነገሮችን የምናየው። በዘመናችን ወይንም ከዚህም በፊት በነበረው ጊዜ ድነትን በተመለከተ ምን ግራ መጋባቶች ወይንም ምን ችግሮች አሉ? የመጀመሪያው የድነትን ትርጉም በተመለከተ ድነትን ቀጥታ ከጽድቅ ጋር በማገናኘት፣ ድነትን ከጀስቲፊኬሽን ጋር በማገናኘት ድነትን ጀስቲፊኬሽን ነው ወይንም ጽድቅ ብቻ ነው ብሎ የመውሰድ ጉዳይ አለ። ያ ማለት አንድ ጊዜ በክርስቶስ አምነሃል፣ በቃ ድነሃል፣ የመንግሥተ ሰማያት ወራሽ ሆነሃል፣ ለወደፊት ከሞት በኋላ የእግዚአብሔር መንግሥት ትመጣለች፣ ያችን የእግዚአብሔርን መንግሥት ምን ታደርጋለህ? ትወርሳለህ የሚል አመለካከት ማለት ነው። ጸድቀሃል የሚል ይህ አመለካከት ስህተት ነው ወይ? ስህተት አይደለም፣ ነገር ግን ሙሉ አይደለም። አንድ ጊዜ ድነሃል ወይንም ጸድቀሃል፣ you are justified፣ በቀጣይ ዘመን የእግዚአብሔር መንግሥት ስትመጣ የዘላለምን መንግሥት ኢንጆይ ታደርጋለህ የሚለው አመለካከት በራሱ ስህተት አይደለም፣ ግን ሙሉ አይደለም። ታዲያ እንዲህ ያለው መረዳት ችግሩ ምንድን ነው? ድነት መጽደቅ ብቻ ነው ብሎ ማሰብ ሙሉን የድነትን ሐሳብ እንዳንረዳ ያደርገናል። መንፈሳዊ መሰራት የድህነት ክፍል እንደሆነ አድርገን እንዳናይ ያደርገናል። ዳላስ ዊላርድ እዚህ ጋር እንደዚህ ይላሉ: A view which takes salvation as the same as justification cannot come to see spiritual formation as a natural part of salvation. ድነትን
ከጀስቲፊኬሽን ጋር ብቻ የሚያገናኝ አመለካከት ስፒሪቹዋል ፎርሜሽንን የሳልቬሽን ፓርት እንደሆነ አድርጎ የማያስብ ይሆናል። በሌላ አገላለጥ ሳልቬሽን ወይንም ደህንነት ጀስቲፊኬሽን ፕላስ ስፒሪቹዋል ፎርሜሽን ነው እንደማለት ነው የሳቸው አገላለጥ። ይህ ማለት በእኛ በአማርኛ ድህነት መጽደቅንም መንፈሳዊ መሰራትንም ይጨምራል እንጂ ጸድቀሃል ለወደፊት አንድ ጊዜ የዘላለም መንግስተ ሰማያት ትገባለህ ብሎ ብቻ ማሰብ በቂ አይደለም ማለት ነው። ጆን ቤቨር ከዚህ ጋር በተያያዘ አንድ ሪሰርች ይናገራል። ባለፉት 24 ዓመታት 23 ሚሊዮን የሚያክሉ አሜሪካውያን በተለይም ወጣቶች ከክርስትና ወደ ዓለም ገብተዋል፣ ወደ አግኖስቲስም ገብተዋል፣ ወደ ፍልስፍና ገብተዋል፣ ክርስትናን ጥለው ሄደዋል የሚል ሪሰርች ማለት ነው። 23 ሚሊዮን አሜሪካውያን 23 ሚሊዮን አሜሪካውያን እንዴት ሰዎች ይሄን ያህል ቁጥር ያለው ክርስቲያን በተለይም ወጣቱ እንዴት ቀጥታ ወደ ዓለም ሊገባ ይችላል?